ምንድነው የምትጨቃጨቁት? ወንድሜ እቺ ምስተሃል ተመቸችኝ። ምን አጠፋው ነው ደግሞ? ኧረ አልተመቸችሽም እና ልቀየርልሽ? ወንድሜ ይላ አንተ ብቻ ጠብቀኝ። ወንድሜ እንደወጣ እመጣለሁ። እሺ እኔ ፍቅር። እሺ ማሂ፣ ይሄ ነገር ግን ትክክል አይመስለኝም። ምን አገባሽ አንቺ? እንዴ ላንቺ ብዬ ነው። አይመለከትሽም አልኩሽ እኮ። ምንድነው የምትጨቃጨቁት? ሰንበጣ ወንድሜ እቺ ምስተሃል ተመቸችኝም። ምን አጠፋው ነው ደግሞ? ኧረ አልተመቸችሽም እና ልቀየርልሽ? ወንድሜ ትናንት ለመጣሽ ሴት ብለህ እኔ የተቆጣኸኝ ነው? ስነ ስርዓት። አንቺ ምን አይነት ድፍረት ነው? እንዴት ሚስቴን ከነፊት እንደዚህ ትናገሪያታለሽ? ተዋት በቃ። ሰን ልትሰለምሽ ነው። አንቺ የእናቴ ልጅ ነሽ አይደል? እሷ ደግሞ ትናንት የመጣች ሴት። ግን ትናንት የመጣች ሴት ብትሆንም ለኔ ብላ አባቷን፣ እናቷን፣ እህቷን፣ ወንድሟን፣ ቤተሰቦቿን ጥላ የመጣችው ለኔ ብላ ነው። እሷ ከወንድሟ እኔን አስበልጣ እንደመጣች ሁሉ አንቺም ነገ እኔን ጥለሽኝ ወደ ባልሽ ትሄጃለሽ። እናማ ከኔ ቤት እስከኖርሽ ድረስ ሚስቴን እንደኔ አክብረሽ ስርዓትሽን ይዘሽ ትኖሪያለሽ። አይ ካልሽ ደግሞ በሩ ክፍት ነው፣ መሄድ ትችያለሽ። ኧረ እንደዛ ነው? አዎ እንደዛ ነው። ሚስቴን ከኔ ለይተሽ የምታይ ከሆነ አሁንም በሩ ክፍት ነው፣ መሄድ ትችያለሽ።